ታሪካችን የሚጀምረው ክሎይ የምትባል አንዲት ወጣት ሴት መኝታ ክፍሏ ውስጥ ለመተኛት እየሞከረች ሲሆን ቆይ ከዛ በፊት አሁን ላይ 0 ሰብስክራይበር ነው ያለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። የቀድሞ ፍቅረኛዋ ዳግም አብረው እንዲሆኑ የሚጠይቅ መልእክት እንዳነበበች እናያለን። ክሎይ በጣም ብቸኛና ከሰዎች ጋር መሆን የማትወድ ሴት እንደሆነች እንረዳና በዚህ ምክንያት ከሰዎች ጋር ብዙ ጊዜ ማህበራዊ ግንኙነትን አታረግም። ከኮሌጅ ከተመረቀች በኋላ ብቻዋን አፓርታማ ውስጥ እየኖረች ሲሆን በሆስፒታል ውስጥ በነርስነት የምትሰራው ክሎይ አንድ ቀን ምሽት ጎረቤቷ ሊዮ የተባለ ወጣት የዋይፋይ የይለፍ ቃል ለመጠየቅ ወደ ክሎይ ክፍል ይመጣል። ከክሎይ በተቃራኒ ሊዮ በጣም ተግባቢና ሞቅ ያለ ስብዕና ያለው ወጣት እንደሆነ እንመለከትና ከሌሎች ጋር በመግባባትም በጣም ጥሩ የሆነው ሊዮ ከሱ ጋር የምትኖር ጄሲካ የምትባል የፍቅር ጓደኛ ብትኖረውም ግንኙነታቸው ከቅርብ ጊዜ ወዲህ በጣም የተበላሸና ስምምነት የሌለው እንደሆነ ከታሪኩ እንረዳለን። በሊዮ ወደ ክፍሏ መምጣት በጣም የተበሳጨችው ክሎይ ስልኳን ወዲያውኑ አጥፍታ ወደ አልጋዋ በመመለስ የተቋረጠውን እንቅልፏን ለመቀጠል ትሞክራለች። ቀድማ ለመተኛት በጣም ብትሞክርም አሁንም እንቅልፍ አልወስድ ስላላት ትቸገራለች። ይህ የሆነበት ምክንያት ከልጅነቷ ጀምሮ በከባድ የእንቅልፍ እጦት ስለምትሰቃይ ሲሆን በዚህ ችግር ምክንያት ክሎይ የእንቅልፍ እጦቷን ለማሸነፍ ብዙ ጊዜ የስነ አእምሮ ሐኪም ለምክርና ለሂፕኖቴራፒ ትጎበኛለች። ላለፉት ጥቂት ሳምንታት ችግሮቿን በየጊዜው ለማማከር ዶክተር ኢቫንስ የተባለች የስነ አእምሮ ሐኪምን ስታገኝ የቆየች ሲሆን ዶክተር ኢቫንስ ክሎይ ሁልጊዜ ንቁ እንድትሆንና የአእምሮዋን ሰላም የነሳውን የችግሯን ምንጭ ወይም ጉዳት ለማግኘት በየቀኑ ማስታወሻ እንድትይዝ አዛታለች። በየቀኑም ሊዮ በአፓርታማ ውስጥ የሚኖር ጎረቤቷ ስለሆነ ተግባቢ ለመሆን ይሞክርና ሁልጊዜም ሰላምታ ይሰጣታል። ነገር ግን እሷ ሁልጊዜ ችላ ስለምትለውና ለሰላምታው ምላሽ ስለማትሰጠው ሊዮ በጣም ግራ ይጋባል። አንድ ቀን ሊዮ ቤት ስለሌለ አንድ መልእክተኛ ጥቅል ለክሎይ እንዲተውላት የሚጠይቃት ሲሆን ክሎይ ግን ምንም ግድ ስለሌላት ጥቅሉን ወደ ውስጥ ሳታስገባ በሩ ላይ ትተወዋለች። በዚያ ምሽት ሊዮ ጥቅሉን ሊወስድ ሲል ክሎይ ጥቅሉን ከበሩ ፊት ለፊት እንዳስቀመጠችለት ትነግረዋለች። በዚህ ምክንያት ሊዮ ለፍቅረኛው ጄሲካ ጥቅሉ እንደጠፋ ሲነግራት ጄሲካ ወዲያውኑ በሊዮ ላይ በጣም ትቆጣለች። በመጨረሻም ጄሲካ በክሎይና በሊዮ መካከል ባለው ሁኔታ ሁሉ ስለሰለቻት ግንኙነታቸውን ለማቆም ወስና ሊዮን ጥላው ትሄዳለች። በተመሳሳይ ጊዜ ክሎይ ከሊዮ በተለየ ችግር ውስጥ ትገባለች። ማርክ የሚባል የቀድሞ ፍቅረኛዋ ወደ ግንኙነት እንዲመለሱ ያለማቋረጥ ቢያግባባትም እሷ ግን ሁልጊዜ እምቢ ስለምትለው ሊዮና ማርክ የየራሳቸውን የፍቅር ጓደኞቻቸውን ወደ እነሱ እንዲመለሱ ያለማቋረጥ ይለምናሉ። ይህም በአፓርታማው ህንፃ ውስጥ በጣም ትልቅ ሁከት ሲፈጥር በቀድሞ ፍቅረኞቻቸው ባህሪ የተረበሹት ክሎይና ጄሲካ ወደ ፖሊስ ጣቢያ ይወስዷቸዋል። ፖሊስም በመጨረሻ ሊዮን ለአንድ ቀን ሲያቆየው ማርክ ደግሞ ክሎይን ዳግመኛ እንዳይረብሽ በጣም ከባድ ማስጠንቀቂያ ይሰጠዋል። በማግስቱ ክሎይ ማርክ ወደ አፓርታማዋ እንዳይገባ የቁልፍ የይለፍ ቃሏን እንዲቀይርላት ለአፓርታማው ቁልፍ ሰሪ ትደውላለች። ከትንሽ ቆይታ በኋላ ሊዮ ከእስር ቤት ሲለቀቅ ከፍቅረኛው ጋር የተለያየበት ምክንያት እሷ እንደሆነች ስላሰበ በብስጭት ወደ ክሎይ አፓርታማ ይመጣል። ነገር ግን ክሎይ እንደገና ለችግሮቹ ግድ ስለሌላት እዛው ቆሞ እንዲቀር ትታው የምትሄድ ሲሆን በዚያ ምሽት በጣም ልቡ የተሰበረው ሊዮ ችግሩን ለመርሳት ብዙ አልኮል ይጠጣል። ሲኒማ ቤት ፊልም እየተመለከተ ራሱን ለማዝናናት ቢሞክርም ፊልሙ ስለ ግንኙነቱ ሁሉንም ነገር እንዲያስታውስ ስለሚያደርገው ሐሳቡ ሳይሳካለት ይቀራል። በዚህ ምክንያት በጣም ብቸኝነት ስለተሰማውና ብቻውን መኖር ስላልቻለ ክሎይን ይቅር ለማለትና ወደ እሷ ለመቅረብ መሞከር እንዳለበት ይወስናል። ነገር ግን እሷ በጣም ዝምተኛ ስለሆነች እሷን መቅረብ በጣም ከባድ ሆኖ ያገኘዋል። አንድ ምሽት ግን ሊዮ ሲኒማ ቤት ፊልም ሲመለከት በአጋጣሚ በተመሳሳይ ረድፍ የተቀመጠችውን ክሎይን ያገኛታል። ፊልሙ በጣም አስፈሪ በመሆኑ ሊዮ በአሰቃቂው ትዕይንት ፍራቻ ስለተሰማው ቀስ በቀስ ወደ ክሎይ መቅረብ ይጀምርና ሳያውቀው ከጎኗ ይቀመጣል። ክሎይ በዚህ በጣም ምቾት ስላልተሰማት እሱን ለማስወገድ ብትሞክርም እሱ ወደ እሷ መቅረቡን ስለቀጠለ በመጨረሻም ተስፋ ትቆርጣለች።
ከዚያም ሳይጠይቃት በድብቅ መጠጧን በጠጣው ሊዮ ላይ በጣም ትበሳጭና ወደ አፓርታማው ሲመለሱ ሊዮ እንደገና ክሎይን ተከትሎ ሊያናግራት ቢሞክርም እሷ ግን እሱን ማስወገድና ችላ ማለቷን ትቀጥላለች። ሊዮም ሁልጊዜ በጣም ዝምተኛና ክፉ በሆነችው ክሎይ በጣም ግራ ይጋባና አፓርታማው ሊፍት ላይ ሲደርሱ ሊዮ ከክሎይ ጋር ከተመሳሳይ መጠጫ እንደጠጣ ሲያስታውስ በተዘዋዋሪ እንደተሳሳሙ ያስባል። የተናደደችበት ምክንያት ይህ ነው ብሎ በማሰብ የተበሳጨችው በመሳሳማቸው እንደሆነ ሲነግራት ክሎይ ወዲያውኑ ትክድና በንቀት ተሞልታ ድርጊቱን እንስሳ እንደመሳም እንደምታስበው ትናገራለች። እነዚህ ቃላት ሊዮን ይበልጥ ስላበሳጩት ወደ ክፍላቸው ከመግባታቸው በፊት እንደገና መጨቃጨቅ ይጀምራሉ። በተለያየ አፓርታማ ውስጥ ከገቡ በኋላም ጭቅጭቁን ቀጥለው ንዴታቸውን ለመወጣት ግድግዳውን መምታት ይጀምራሉ። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን በማግስቱ ክሎይ ላለፈው ሳምንት ስትጽፍ የነበረውን የዕለት ማስታወሻዋን ለማስረከብ እንደገና የስነ አእምሮ ሐኪሟን ዶክተር ኢቫንስን የምታገኝ ሲሆን ማስታወሻ ደብተሩን ካነበበች በኋላ ዶክተር ኢቫንስ ክሎይ አሁንም ስለ ያለፈው ህይወቷና ስለደረሰባት ጉዳት አንድን ነገር እየደበቀች እንደሆነ ትገነዘባለች። ሐኪሙም ታካሚዎቻቸው ስለ ችግሮቻቸው እየደበቁ ከሆነ ሊረዳቸው ስለማይችል ክሎይ ከራሷ ጋር ታማኝ መሆንን እንድትማር ይጠይቃታል። በዚያው ከሰዓት በኋላ ክሎይ ከሆስፒታል ወደ ቤት ስትመጣ በድንገት ሆዷ በጣም ስለታወከ ወደ አፓርታማው እየሮጠች ቢሆንም ከአፓርታማው ፊት ለፊት ማርክ እንደገና እዛው ቆሞ ግንኙነታቸው እንዲቀጥሉ በድጋሚ ይለምናታል። ክሎይ ሆዷን ይዛ እሱን ለማስወገድ ብትሞክርም እሱ ግን መከተሉን ይቀጥልና በዚህን ጊዜ ክሎይ በአጋጣሚ መሬት ላይ ወድቃ ስትፈሳ በትልቅ ሀፍረት ወዲያውን ወደ አፓርታማው ህንፃ ውስጥ ትሮጣለች። ነገር ግን በሚያሳዝን ሁኔታ ክሎይ የበሯን የይለፍ ቃል ስለረሳችውና በድንጋጤ መታጠቢያ ቤት መጠቀም ስለፈለገች በአጋጣሚ የበሩን የይለፍ ቃል ወዳየችበት የሊዮ አፓርታማ ለመግባት ትገደዳለች። አፓርታማው ውስጥ የነበረው ሊዮ ሰርጎ ገብ ወደ መታጠቢያ ቤቱ ሲገባ ድምጽ ይሰማና ወዲያውኑ የቴኒስ ራኬት ይዞ ሰርጎ ገቡን ለመያዝ የመታጠቢያ ቤቱን በር ሲሰብር ክሎይን በውስጡ ያገኛታል። እሷም እየጮኸች በሩን ብትዘጋም መጀመሪያ ላይ የተደናገጠው ሊዮ ክሎይ ሱሪዋ ላይ ትንሽ አደጋ እንደደረሰባት ሲያውቅ መሳቅ ይጀምራል። በታላቅ እርካታ እየሳቀ ሲያሾፍባት ክሎይ ታላቅ ሀፍረቷን ተቋቁማ ዝም ማለት ብቻ ስለምትችል ሊዮ ለራሷ ንጹህ ሱሪ እንድታገኝ የክሎይን በር ለመክፈት ለአፓርታማው ቁልፍ ሰሪ ይደውላል። ወደ ክፍሏ ከመግባቱ በፊት ክሎይ እቃዎቿን እንዳይነካ ብታስጠነቅቀውም ሊዮ ሱሪውን ከወሰደ በኋላ ትዕዛዙን በመጣስ የክሎይን የሞባይል ስልክ ይከፍታል። ከዚህ በጣም አሳፋሪ ክስተት በኋላ ክሎይ በጣም ስለተሸማቀቀች ራሷን መራገን ብትጀምርም ሊዮ ግን ክስተቱን ባስታወሰው ቁጥር ስለሚያዝናናው ፈገግ ይላል። በማግስቱ ሊዮ ወላጆቹን ሊጎበኝ ሲሄድ እናቱ ምግብ ታዘጋጅለትና ታናሽ እህቱ ደግሞ የኪስ ገንዘብ ትጠይቀዋለች። እዚያም እናቱ በገና ቀን ለእረፍት እንዲሄድ ስትጋብዘው ሊዮ በደስታ ግብዣውን ይቀበላል። በሌላ በኩል ክሎይ ጎረቤቷ በጣም እንደሚረብሻት ስለተሰማት ወደ ሌላ አፓርታማ ለመዛወር በማሰብ ወደ ተከራየችው ቢሮ ብትሄድም ነገር ግን ስራ አስኪያጁ ሊዮም የቤት ኪራይ መክፈል ስለማይችል ለመዛወር እቅድ እንዳለው ይነግራታል። ይህንን ስታውቅ ክሎይ ለማንኛውም የመዛወሯ ዋና ምክንያት ከሊዮ መራቅ ስለሆነ የመዛወር ሀሳቧን ትሰርዛለች። በዚያው ከሰዓት በኋላ ክሎይ ወደ ሱፐርማርኬት ልትሄድ ስትል ሊዮ በአጋጣሚ ያያትና ሱፐርማርኬት ውስጥ እየተከተለ ከሷ ጋር ተግባቢ ለመሆን ጠንክሮ ይሞክራል። እንዲያውም በገና አብረው ጊዜ እንዲያሳልፉ ሲጋብዛት ሊዮ በገና ቀን ከቤተሰቡ ጋር ቀጠሮ እንዳለው የረሳ ቢመስልም ነገር ግን ክሎይ ሊዮ ያለ ፈቃዷ እቃዎቿን ሲመለከት እንደነበር ስትገነዘብ በጣም ተናዳ ወዲያውኑ ትቆጣዋለች። እንዲያውም አጠገቧ እንዳይመጣ እየጠየቀች አጸያፊ ቃላት ከተናገረች በኋላ የተወሰነ ገንዘብ ትሰጠዋለች። በዚህ አጸያፊ ባህሪዋ በጣም የተጎዳው ሊዮ ጥሏት ለመሄድ ቢወስንም በሚያሳዝን ሁኔታ ከዚያ ብዙም ሳይቆይ ከእናቱ እህቱ ከነሱ ጋር እንዲመጣ ስለማትፈልግ የረፍት ግብዣቸውን እንደሰረዙ ዜና ይደርሰዋል። ሊዮ እንባውን እየተቆጣጠረ ዝም ከማለት በቀር ምንም አማራጭ ስላልነበረው እሱ የማደጎ ልጅ ብቻ ስለሆነ ቤተሰቦቹ እንደዚህ አይነት ባህሪ ማሳየታቸው ተፈጥሯዊ እንደሆነ ይሰማዋል። የገና ቀን ሲደርስ ሊዮ ጊዜውን ብቻውን በክፍል ውስጥ እያሳለፈና መክሰስ እየበላ በላፕቶፑ ፊልሞችን ይመለከታል። ከጊዜ ወደ ጊዜ
ሞባይል ስልኩን እያየ መልእክቶቹን ቢፈትሽም ማንም አልደወለለትም ወይም እንዲወጣ አልጠየቀውም። ምንም እንኳን ሊዮ ተግባቢ ስብዕና ቢኖረውም ብዙ ሰዎች እንደማይወዱትና ብዙ ጊዜ እንደሚጠቀሙበት እንረዳለን። በሌላ በኩል ክሎይ ላለፉት ጥቂት ዓመታት የገና ዋዜማን በክፍሏ ውስጥ ብቻዋን ማሳለፍ ለምዳለችና በዚያ ምሽት ክሎይ ከሊዮ ክፍል ግድግዳ ጀርባ ድምጽ በመስማቷ ሊዮ ከቤተሰቡ ጋር ለእረፍት ይሄዳል ብላ ስላሰበች ትንሽ ትገረማለች። ከዚያም የምትወደውን ሙዚቃ ከፍታ በደንብ ለመተኛት የጆሮ ማዳመጫ አድርጋ የእንቅልፍ ክኒኖችን ብትወስድም መጠኑ እንደጨመረ ስለረሳች ከአንድ ይልቅ 2 ክኒኖችን ትወስዳለች። በዚህ ምክንያት ቅርጅት ማየት ትጀምራለች። በሆዷ ላይ ድመት አይታ ለመንካት ብትሞክርም እጆቿ ዝለው በስቲሪዮ ሪሞት ላይ ስለወደቁ ሳታስበው የሙዚቃውን ድምጽ በጣም ከፍ ወዳለ ደረጃ ታደርሰዋለች። ሙዚቃው በጣም ከፍተኛ ስለነበር በአጎራባች ክፍል ውስጥ የነበረው ሊዮ ትኩረቱ ሲበተን የክሎይን በር ያንኳኳና ሙዚቃዋን እንድትቀንስለት ይጠይቃታል። ነገር ግን ምንም ምላሽ ስለሌለ ሊዮ ክሎይ ላይ መጥፎ ነገር እንደደረሰባት በማሰብ መጨነቅ ይጀምርና ከዚህ ቀደም ስትጠቀምበት ባየው የመጀመሪያ የይለፍ ቃል ወደ ክፍሉ ለመግባት ሲሞክር እንደ ዕድል ሆኖ ክሎይ የይለፍ ቃሉን ስላልቀየረችው በሩን መክፈት ይችላል። ይህ በእንዲህ እንዳለ ክሎይ አሁንም ራሷን ስታ ወደ 7 ዓመቷ ጊዜ የሚመልሳት እንግዳ የሆነ ህልም እያየች እንደሆነ እንረዳና በህልሟ ውስጥ የገና ቀን ሲሆን ሁሉም ልጅ ከቤተሰቦቻቸው ጋር በመሰባሰብ ደስተኛ መሆን ሲገባቸው ትንሿ ክሎይ ግን ወላጆቿ በመጣላት በጣም የተጠመዱ ስለነበሩ ያንን ደስታ ሊሰማት አልቻለም። ከዚያም ትንሿ ክሎይ ወደ እናቷ ቀርባ ከሳንታ ክላውስ የጠየቀችውን ድመት ስትጠይቃት እናቷ ትቆጣትና ሳንታ ክላውስ እውነት እንዳልሆነ ትነግራታለች። ከዚያን ጊዜ ጀምሮ ክሎይ የገና ዋዜማን ፈጽሞ ወዳ የማታውቅ ሲሆን ከሌሎች በጣም የራቀች ልጅ ሆና እንዳደገች እንረዳለን። አንድ ምሽት አባቷ ከሌላ ሴት ጋር ሲማግጥ ብታየውም ምንም ግድ የሰጣት እንደማይመስልና ችላ እንዳለችው እንመለከታለን። ክሎይ ከትምህርት ቤት ወደ ቤት በመጣች ቁጥር የወላጆቿን ጠብ መመልከት የነበረባት ሲሆን እነሱም ከጊዜ ወደ ጊዜ እየተራራቁ እንደመጡ እንረዳለን። አንድ ቀን አባቷና እናቷ ኃላፊነት መውሰድ ስለማይፈልጉ ማን እንደሚያሳድጋት ሲከራከሩ ክሎይ ያለ ወላጆቿ ብቻዋን ለመኖር ትወስናለች። ደስተኛ ያደረጋት ብቸኛው ነገር መንገድ ላይ ያገኘችው ድመት እንደሆነ እንረዳና ክሎይ ወላጆቿን ስለተወች ምሕረትን መጠየቅ በሌሎች ሰዎች ፊት ድክመቷን ብቻ እንደሚያሳይ ሁልጊዜም ስለምታስብ በሌሎች እንዳይታዘንላት ሁልጊዜ ዝምተኛ ትመስላለች። ጠንካራ ለመምሰል እየሞከረችም ክሎይ ከቅርጅቷ ስትነቃ ሊዮን በክፍሏ ውስጥ ታየዋለች። እሱ አምቡላንስ እየጠራ ስለነበር ደንግጣ በክፍሏ ውስጥ ምን እየሰራ እንደሆነ ትጠይቀዋለች። ሊዮ ክሎይ ደህና መሆኗን በማወቁ የእፎይታ ትንፋሽ እየተነፈሰ ወዲያውኑ ስልኩን ይዘጋል። ስለ ክሎይ ሁኔታ የተጨነቀው ሊዮ የበሩን የይለፍ ቃል ባለመቀየሯ ይቆጣታል። ሊዮ ያሳየውን ትኩረት ስትመለከት ክሎይ ያለምንም ግልጽ ምክንያት ስለጠላችው ይቅርታ ትጠይቀዋለች። በዚህ ጊዜ ሊዮ ክሎይ ምንም እንኳን ብዙ ጊዜ ዝምተኛና ግዴለሽ ብትመስልም በእውነቱ ለስላሳ ልብ እንዳላትና ሌሎች እንደምትረዳ ይገነዘባል። ከዚያም ሊዮ ስለ ቤተሰቡና ስለ ማደጎ ልጅነቱ ለክሎይ በግልጽ ሲነግራትና ልክ እንደሷ እሱም ብዙ ጊዜ ብቸኝነት እንደሚሰማው ሲያጫውታት ታሪኩን የሰማችው ክሎይ ሁለቱም ወላጆቻቸው ጥለዋቸው ስለሄዱ ተመሳሳይ ዕጣ ፈንታ እንዳላቸው ትገነዘባለች። ከዚያ በኋላ ክሎይ በማፈር ሊዮን አጠገቧ እንዲተኛና የገና ዋዜማን አብረው እንዲያሳልፉ ስትጠይቀው መጀመሪያ ላይ ሊዮ ስላልተረዳው ወደ ክፍሉ ለመመለስ ቢያስብም እሷ በትክክል ምን ማለቷ እንደሆነ ሲገነዘብ በጣም ይደነግጣል። ክሎይን ከእሱ ጋር መተኛት በእርግጥ ትፈልግ እንደሆነ ጠይቆ መልስ ሲያገኝ አብረው ያድራሉ። ነገር ግን ክሎይ ወዲያውኑ ሊዮን ከአፓርታማዋ ታስወጣዋለች። እሱም በእሷ አስቂኝ ባህሪ እየተዝናና ፈገግ ይልና በማግስቱ ክሎይ ወደ ስራ ልትሄድ ስትል በአጋጣሚ ሊዮን ከአሳንሰሩ ፊት ለፊት ታገኘዋለች። በዚህ ጊዜ ሊዮ ያደረገውን የጥንዶች ቀለበት ታያለች። እሱን መውደድ የጀመረችው ክሎይ ሊዮ አሁንም የቀድሞ ፍቅረኛውን ቀለበት በማድረጉ ተበሳጭታ በመቅናት ባለፈው ምሽት የሆነውን ነገር ጊዜያዊ ግንኙነት ብቻ እንደሆነ ትነግረውና በጣም እንዳይቀርባትም ትጠይቀዋለች። በክሎይ ተለዋዋጭ ባህሪ ግራ የተጋባው ሊዮ ይህንን በቢሮ ውስጥ ከስራ ባልደረቦቹ ጋር ሲወያይ ጓደኞቹም ወዲያውኑ የክሎይ ብስጭት መንስኤ የቀድሞ ፍቅረኛውን ቀለበት አሁንም በጣቱ ላይ ማድረጉ እንደሆነ ይነግሩታል። ሊዮ ክሎይ የምትቀናው በዚህ ምክንያት እንደሆነ ካወቀ በኋላ እፎይታ ተሰምቶት በደስታ ፈገግ ይላል።
በሌላ በኩል ክሎይ የሊዮ የጥንዶች ቀለበቱን ሲያሳያት የነበረው ምስል በአእምሮዋ እየተመላለሰባት በሆስፒታል ውስጥ ስትሰራም የሊዮ መኖር እያሾፈባት እንደሆነ ያለማቋረጥ በማሰብ አእምሮዋ በጣም ይረበሻል። ማታ ላይ የሥራ ፈረቃዋ ካለቀ በኋላ ክሎይ ከሌሎች ነርሶች ጋር እንድትግባባ የሊዮን ምክር በመከተል ሳራ ከምትባል ነርስ ጋር ትቀራረብና በዙሪያዋ ካሉ ሰዎች ጋር መቀላቀልን ትማራለች። ምሽት ላይ ክሎይ ወደ አፓርታማው ስትመለስ ሊዮ ከሴት ጓደኛው ጋር ባለው ቅርበት እንደገና ትቀናለች። እንደ እውነቱ ከሆነ ግን ሊዮ የክሎይን ስሜት ለማወቅ ብቻ የቅርብ ጓደኛው እንድትመስል ሆን ብሎ ሴትየዋን እርዳታ እንደጠየቃት እንረዳለን። ከጥቂት ቀናት በኋላ ሊዮ ግዴለሽ መስሎ ከአፓርታማው በመውጣት ሰላም ሳይላት ይሄዳል። የሊዮ ድንገተኛ መሄድ ክሎይ በጣም እንድታዝንና የጠፋባት እንዲመስላት ያደርጋትና ምክንያቱም ላለፉት ጥቂት ቀናት ሕይወቷን የበለጠ ትርጉም የሰጣት እሱ ስለነበር እንደሆነ እንረዳለን። በዚያ ቅጽበት ሊዮ ወደ ክሎይ አፓርታማ መጥቶ አፓርታማው አሁንም እየተጠገነ እንደሆነ ምክንያት በመስጠት የሚኖርበት ቦታ እንደሌለ ያስመስላል። ክሎይ እሱን በማየቷ በጣም ብትደሰትም ስሜቷን ደብቃ በሊዮ ፊት ግዴለሽ ትመስላለች። መጀመሪያ ላይ ሊዮን ለማስተናገድ እምቢ ብትልም አሳዛኝ ፊቱን ስትመለከት ሐሳቧን በመቀየር ለተወሰነ ጊዜ እንዲቆይ ትፈቅድለታለች። የሌሊት ፈረቃ እንደምትሰራ በመግለጽ ማታ ላይ አፓርታማዋን ተጠቅሞ ማረፍ እንደሚችል ስትነግረው ሊዮም ሁልጊዜ ክሎይን ማግኘት እንዲችል በሐሳቧ ይስማማል። ጊዜ እያለፈ ሲሄድ በክሎይና በሊዮ መካከል ያለው ግንኙነት እየጠነከረ ሄዶ መቀራረብ ይጀምርና ክሎይን ከሌሎች ሰዎች ጋር መኖር እንዳሰበችው መጥፎ እንዳልሆነ ስታውቅ እፎይታ ይሰማታል። እንዲያውም ለሊዮ ተግባቢ መሆን ትጀምርና አልፎ አልፎ ለእራት ትጋብዘዋለች። አንድ ቀን ሲገበያዩ ግን ሊዮ የቀድሞ ፍቅረኛውን ቀለበት በማድረጉ እንደገና ችግር ውስጥ ይገባና የተበሳጨችው ክሎይ ወዲያውኑ ቀለበቱን ወስዳ መሬት ላይ ከወረወረችው በኋላ ሊዮን ትታው ትሄዳለች። በባህሪዋ ከመናደድ ይልቅ ሊዮ ደስተኛ ይሆናል። ምክንያቱም እንደምትወደው ከጊዜ ወደ ጊዜ እየተረጋገጠለት መጥቷልና። በዚያ ምሽት ሊዮ ወዲያውኑ ክሎይን አሳዶ ስሜቱን በድፍረት ይነግራታል። ነገር ግን በሚገርም ሁኔታ እሷ አሁንም እንደሚወዳት እርግጠኛ ስላልሆነች እምቢ ትለዋለች። ሊዮ ቅንነቱን በማሳየት ቢያረጋጋትም ክሎይ አሁንም ባህሪዋ ወደፊት እንደሚጎዳው ትፈራለች። ሊዮ ስለዚያ ግድ እንደሌለውና እሷን ለመርዳት ስለሚሞክር መለወጥ እንደማያስፈልጋት ይነግራታል። የሊዮን ቅንነት ስትሰማ ክሎይ እድል ለመስጠት ወስና እንደ ፍቅረኛዋ ትቀበለዋለች። ከዚያን ቀን ጀምሮ ሊዮና ክሎይ የዕለት ተዕለት ህይወታቸውን እንደ ጥንዶች መኖር ይጀምሩና እርስ በርሳቸው መረዳዳትን ይማራሉ። ክሎይ ያጋጠሟትን ቁስሎችና ጉዳቶች መርሳት ስለጀመረች ከሊዮ ጋር አዲስ ደስታ ማግኘት እንደምትችል ታስባለች። አንድ ቀን ሊዮ በአጋጣሚ የክሎይን ማስታወሻ ደብተር አግኝቶ ሳታውቅ ለማንበብ ሲወስን ክሎይ ይህን ሁል ጊዜ ብቻዋን ማደግ እንደነበረባት ይረዳና ባለፈው ጊዜ ባጋጠሟት ቁስሎች በጣም ያዝናል። ከዚያም ሊዮ የክሎይን ሁኔታ በደንብ ለመረዳት የክሎይን የስነ አእምሮ ሐኪም ዶክተር ኢቫንስን ያገኝና ከደረሰባት ጉዳት እንድታገግም እንዴት መርዳት እንዳለበት ያማክራታል። ከምክክሩ ከተመለሰ በኋላ ሊዮ ሁልጊዜ ከጎኗ እንደሚሆንና ለዘላለም እንደሚጠብቃት ለክሎይ ይነግራታል። በማግስቱ የክሎይ እናት በድንገት ልታያት ትመጣና ክሎይ አሁንም ይቅር ማለት ስላልቻለች እናቷን ማናገር አልፈለገችም። ክሎይ በቁጣ እናቷ ባለፈው ጊዜ ሰጠቻትን የኑሮ ወጪዎች በሙሉ ከፍላ እንደጨረሰች ትናገርና ባለፉት ዓመታት እናቷ ብዙ ጊዜ ከክሎይ ገንዘብ ትጠይቅ ስለነበር እሷም ከእናቷ ጋር ያላትን ግንኙነት ማላቀቅ እንደምትችል ተስፋ በማድረግ ብር ለመስጠት ትገደድ እንደነበር እንረዳለን። ነገር ግን በዚያ ቀን እናቷ ገንዘብ ለመጠየቅ ሳይሆን አባቷ እንደታመመ ለክሎይ ልትነግራት እንደመጣች ትነግራትና ስለ ሁኔታው የሚያውቀው ሊዮ ጠባቸውን ለማስታረቅ ክሎይ ወላጆቿ እንድትጎበኝ ያግባባታል። ነገር ግን በሚያሳዝን ሁኔታ ክሎይ ለዓመታት ጥለዋት የሄዱትን ወላጆች አሁንም ይቅር ማለት ስለማትችል ምክሩን በደስታ አትቀበለውም። ሊዮ ተስፋ ባለመቁረጥ ክሎይ ወላጆቿን ይቅር እንድትልና ያለፈውን መርሳት መማር እንድትጀምር ማግባባቱን ቢቀጥልም ይህ ለክሎይ ቀላል ነገር ስላልሆነ በሊዮ ላይ በጣም ትቆጣና ከአፓርታማዋ ታስወጣዋለች። ሊዮም ክሎይ አሁንም ለእሱ በግልጽ ስላልተናገረችና እንዲረዳት ስለማትፈልግ በጣም አዝኖ ይሄዳል። ሊዮ ከሄደ ጀምሮ ክሎይ ሁሉንም የማይረሱ ምስሎች
ከሞባይል ስልኳ ትሰርዝና የሊዮን ቁጥርም ታጠፋለች። ሁልጊዜ ዝምተኛና በዙሪያዋ ላሉ ሰዎች ግዴለሽ ወደ ነበረችው የድሮዋ ክሎይ ትመለስና አንድ ቀን በሆስፒታል ውስጥ የምታክመው ታካሚ ማንም ስለማይጨነቅላት ለመኖር እንደማይገባት ስትናገር ክሎይ ትሰማለች። እነዚህ ቃላት ክሎይን በጣም እንድታዝን ያደርጓትና ምክንያቱም ተመሳሳይ ነገር በእሷ ላይ ይደርሳል ብላ ስለምትፈራ እንደሆነ እንረዳለን። ክሎይ ወዲያውኑ ዞር ብላ በእውነት ስለሷ ያስብ የነበረውን ብቸኛ ሰው ሊዮን እንዳባረረችው በማሰብ በእንባ ትሞላለች። ከዚያም ወደ ልብስ መቀየሪያ ክፍል ሮጣ ሊዮን ለመጥራት ብትሞክርም የስልክ ቁጥሩን ማስታወስ ስላልቻለች ከማልቀስ ውጪ ሌላ አማራጭ አልነበራትም። ክሎይ በልብስ መቀየሪያ ክፍል ውስጥ እያለቀሰች እንደሆነ ያወቀችው ነርስ ሳራ ቀርባ በሞቀ እቅፍ ታረጋጋትና በማግስቱ ክሎይ ዶክተር ኢቫንስን ለማየት ሄዳ ብቻዋን ስትደብቃቸው የነበሩትን ያለፉትን ቁስሎች ሁሉ ትነግራታለች። ወላጆቿ ይህን ሁሉ ጊዜ ከጎኗ እንዳልነበሩና ሐዘኗን ለመሸፈን በሌሎች ሰዎች ፊት ጠንካራ መስላ እንደምትኖር ታካፍላቸዋለች። እንዲሁም ከሊዮ ጋር ለመጀመሪያ ጊዜ ደስታ ሊሰማት እንደቻለና ሕይወቷን የበለጠ ቆንጆ ያደረገላት አስፈላጊ ሰው እንደሆነ ትገልጻለች። ከጥቂት ቀናት በኋላ ክሎይ ከጥቂት ጊዜ በፊት ስለሞተ የአባቷ መቃብር ትጎበኛለች። ክሎይ በዙሪያዋ ካለው ዓለም ጋር ግልጽ መሆንን ትማርና ምንም እንኳን ሁሉም ነገር ረጅም ጊዜ ቢወስድም እናቷን ይቅር ለማለት ትሞክራለች። ክሎይ ለዶክተር ኢቫንስ ለሰጠቻት እርዳታ ሁሉ አመስግና ስጦታ ስትሰጣት ዶክተር ኢቫንስ ክሎይ ስጦታውን በቅርቡ ወደ ቢሮአቸው ለመጣና ስለሷ ለጠየቀ ሰው መስጠት እንዳለባት ትነግራታለች። ይህንን ስትሰማ ክሎይ ወዲያውኑ ሰውየው ሊዮ እንደሆነ ትገነዘብና እሱን ለማግኘት ከህንጻው ወጥታ በፍጥነት ትሮጣለች። ክሎይ ሊዮ ከሩቁ ባቡር ሲሳፈር ስትመለከት ወደ ባቡሩ ብትሮጥም መሬት ላይ ስለወደቀች እንደገና እሱን የማግኘት ተስፋዋን ማጣት ትጀምራለች። ነገር ግን ብዙም ሳይቆይ አንድ ሰው ሲጠራት ሰምታ ዞር ስትል ሊዮ መሆኑን ታያለች። በዚህ ጊዜ ክሎይና ሊዮ እንደገና ተገናኝተው ሲተቃቀፉ ፊልሙ ይጠናቀቃል።